ዛሬ ይሄንን የተጣለ ፍሪጅ ዲፕ ፍሪጅ ነው ተጥሏል ማለት ይቻላል። እንደሚታየው በቃ አልቋል። ሰውየው እንደነገረኝ ከሆነ 16 አመት የሰራ ፍሪጅ ነው ውስጡ ሁላ ተበሳስቷል። ይሄን ፍሪጅ አሁን ነፍስ ልዘራበት ነው። እስከመጨረሻው ተከታተሉኝ። እንዲሁም በዚሁ አጋጣሚ ለኔ ቪዲዮ አዲስ የሆናችሁ ሰዎች ላይክ እና ሰብስክራይብ ብታደርጉ ትጠቀሙበታላችሁ። ቀጣይ ቪዲዮ እንዲደርሳችሁ ላይክ እና ሰብስክራይብ አድርጉ። አሁን ወደ ስራው ነው የምገባው። ምንድነው ስራው? ኮፐር ነው የምጠመጥምለት። ሁለት አይነት አሉ። እንደዚህ አይነት ነገር ሲፈጠር ፍሪጅ ሲያረጅ ውስጡ ሲበሳ የሚሰራበት ሲስተም ሁለት አይነት አለ። አንድ ኢቫፖሬተር ራሱን የቻለ የተዘጋጀ የሚሸጥ አለ። ሁለተኛ ደግሞ ኮፐር ነው። እንደሚታዩት በኮፐር ደግሞ ጠቅልለን የምንሰራው ስራ አለ። እና ኮፐር ልጠቀልልለት ነው። ይቺ የምታዩት ኮፐር ባለ 6 ነች። ውሃ ነክቶታል። ውሃ ነክቶት የተወሰነ ስለቆየ የሆነ ዝገት አይነት ነገር ወይም የሆነ ነገር አለው። ያ ማለት ግን ዝጓል ምናምን ማለት አይደለም። በጣም ይቋቋማሉ። ውሃ ምናምን ዝገት አይነካውም፣ ግን ከለር የመቀየር ባህሪ ያለው እሱን ነው የምጠቀልልለትኝ ማለት ነው። በተለይ እንደ ባለሙያ ጀማሪ የሆናችሁ ሰዎች እስከመጨረሻው ብታዩት ትጠቀሙበታላችሁ ማለት ነው። እዚህ ጋር ያው እንለካለን፣ ለክተን ነው የምንሰራው። ብዙ ጊዜ ይህንን ስንጠቀልል በራሳችን ሙድ ነው። ሁሉም የራሱ አይነት አሰራር አለው። ግን እኔ ዙር ከዙር አልጠቀልልም። ማለትም ቀጥታ ከዚህ ይዞ እንደዚህ ጠርዙን እየዞሩ ከመምጣት እስከ አንድ ጠርዝ ጠቅልዬ ተመልሼ ደግሞ በዛኛው 2 ጠርዝ ጠቀልላለሁ። ለእንትኑም ለኮፐሩም ብዛትም በስነ ስርዓት የስራውም ሂደት ቆንጆ ውጤት የሚሰጠው እንደዚህ ሲሆን ነው። ለመጀመሪያ ዝም ብዬ በብሎን ፑንት ነው የማደርገው። ትንሽ አያይዘዋለሁ ማለት ጫፍጫፏን እስከምዞር ዙር ከዙር ዞሬ እስክጨርስ ማለት ነው። አያይዤ ከዛም በኋላ በመቀጠል በትክክል በደንብ በሪቢት እና በብሎን ይሰራል ማለት ነው። እዚህ ጋር አሁን የምታዩት ዝም ብሎ እንዲይዝልኝ ለማስያዝ ያክል ብቻ ነው። ኮፐሩን ሳዞር ማለት ነው እንዲይዝ ብቻ ትንሽ ሸብ አደርጋታለሁ። ከዛ ቀጥሎ ሙሉ ዞሬ ስጨርስ ደግሞ በትክክል በ3 ወይ በ4 መስመር አስረዋለሁ ማለት ነው። እዚህ ጋር የማስርበት ማቴሪያል አልሙኒየም ነው። ከዛ ብሎን ኖርማል ህንፃ መሳሪያ የሚሸጡ ብሎኖች አሉ። አልሙኒየሙ ደግሞ ከየት ያመጣሁት ነው? ከኢቫፖሬተር ላይ የተቆረጠ ኢቫፖሬተር በጣም ሲሰፋብኝ ዳርዳሩን እቆርጠዋለሁ። ሞዲፊክ ስሰራ አይዝግም ምናምን ኖርማል ነው። እሱን በደንብ እየበሳው እንደዚህ አስርበታለሁ። ለመጀመሪያ ለማሰር ነው፣ ግን ከዛ በኋላ እፈታዋለሁ። ሙሉ ረጅም ከዳር እስከ ዳር በረጅም ነው የምሰራው። እንደዛ አድርጌ ነው የምሰራው። ያው ዝም ብሎ ፑንት የሚገርም ነገር ፍሪጁ ስበሰው ከውስጡ ማለት ነው ውሃ በደንብ አድርጎ እንደ ቧንቧ ይፈሳል። በጣም ከማርጀቱ ብዛት ኮፐር ውስጥ ምናምን የነበሩ ኮፐር በመሰረቱ አሁን ኢቫፖሬተር ኮፐርም ሆነ ሁሉ ሲቀዘቅዝ በረዶ ይሰራል። ልክ በረዶ ሲፈስ ወይም ፍሪጁ በማይሰራ ሰዓት ውሃ ይሆናል። አብዛኛውን ጊዜ አዳዲስ ፍሪጆች ላይ ከውጪ እዚህ የአልሙኒየሙ ላይ ነው የሚኖረው። ይሄ ግን ውስጥ ይሄ ተለጣፊው የምታዩት ነጩ ነገር እና ውስጥ ማቀዝቀዣ ቱቦ ኮፐሩ ወይ አልሙኒየሙ ተራርቆ ተላቆ ውሃ ውስጡ ይከማቻል። ውስጡ ይከማች ነበር። ልክ ስበሰው ይፈሳል። የሚገርም ነገር ይፈሳል። ከስር ውሃው እንደ ቧንቧ ነው የሚፈሰው።
በነገራችን ላይ ቪዲዮ ትንሽ ረዘም ይላል። ረጅም ቪዲዮ የማይወዱ አሉ። ባይወዱም አይውደዱ። ምክንያቱም ምንድነው ሙሉ ሂደቱን ለማሳየት ስለፈለኩኝ ነው። ይሄን ለመስራት እኔ የተወሰነ ከግማሽ ቀን በላይ ሊፈጅብኝ ይችላል። ግን 20 ምናምን ደቂቃ 30 ደቂቃ አድርጌ ነው የሰራሁት እና እስከ መጨረሻው ብታዩት ደስ ይለኛል። የለፋሁበት ነው፣ የልፋቴ ውጤት ነው። እናንተም የምታገኙበት ነገር ይኖራል። እዚህ ጋር ይታያል ውሃው የሚፈሰው ውሃ እንዳለ በመፍቻ ነካ ሳረገው እንዳለ ውሃ። ይሄ ውሃ ከየት የመጣ ነው? ቅድም እንዳልኩት ከውስጥ ካለው መስመር በረዶ እየያዘ ሲቆይ መልሶ ፍሪጁ ስራ ላይ በማይሆን ሰዓት ያ በረዶ ሲፈስ እንደዚህ ውስጥ ሊከማች ይችላል። እዚህ ቦታ ላይ ብሎንም አይዝም፣ ሪቢትም አይዝም። ገና ስቃይ ነው። ይሁን ይቺ ኮፐሯ ከዚህ በፊት ለሆነ እንደዚሁ ዲፕ ፍሪጅ ላይ ለመግጠም ተጠቅልላ የተወሰነ ጊዜ ሰርታ ሌላ አማራጭ ስለተገኘ መልሼ አንስቻት ነው። ለዛ ነው የምታስቸግረው እንጂ አዳዲስ ኮፐር እንደዚህ አይደለም። ምርጥ ነው። አዳዲስ ኮፐር ይመቻል ሲጀመር በቃ እንዲህ ለመጠቅለል። ይሄ አሁን እንዳይጎብጥ፣ እንዳይሰበር፣ እጥፍ እንዳይል፣ እንዳይጠብ መልፋት ስላለብኝ ነው። እና ያን ይመስላል። በቃ ከዚህ በኋላ ቪዲዮ እንዳይረዝም ስፒድ ልሰጠው ነው። ሰው ትዕግስተኛ ስላልሆነ ቶሎ ቶሎ እንዲሄድ ላድርገውና ዞሮ ሙሉ ቪዲዮውን አሳያቸዋለሁ።
እዚህ ጋር የሚገርም ስራ ነው የምሰራው። ይሄ የምታዩት መሬቱ የተበሳው ምናምን ሁላ ሌላ አልሙኒየም ይነጠፍለታል። መጨረሻ ላይ ስታዩት የሚገርም ያበደ ነገር ነው። እንደምታዩት ልጨርስ ነው፣ ግማሽ ደርሻለሁ። አዟዟሩም የተለየ ነው ካየኸው። ስሰራው እዚህ ጋር የሰራሁት አንዱኛው ሳይድ ቶሎ በረዶ እንዲሰራ፣ አንዱኛው ሳይድ ደግሞ ቶሎ በረዶ እንዳይሰራ። ምክንያቱም ቴርሞስታቱ ላይ ከደረሰ በረዶ ሞተሩን ያጠፋዋል። ሞተሩ ከጠፋ ደግሞ እስከሚነሳ ትንሽ ይቆያል። በዛን ሰዓት በረዶ ይቀልጣል። የሚፈለገውን ቅዝቃዜ ስለማይሰጥ እኔ ቴርሞስታት ጋር በረዶ እንዳይደርስ ሞተር ረጅም ሰዓት እንዲሰራ፣ አንዱ ፓርት በደንብ በረዶ እንዲሰራ አንደኛው እንዳይሰራ አድርጌ ነው የምሰራው። እስከ መጨረሻው እዩት።
እዚህ ጋር ሌላ ኮፐር ስላለቀብን እናራዝመዋለን። ይሄም ማራዘመው ደግሞ ባለ 8 ነው። ወፈር ያለ ነው፣ ጥንካሬም አለው። አዲስ ነው ይሄኛው ማለት ነው። ወይም ከዚህ በፊት ያልተተረተረ ማለት ነው። እንበይደዋለን። ያው በይደን ስናበቃ እንጠቀልላለን ደግመን ማለት ነው። አሁን በረዶ ቤቱ ይቀረናል፣ አልተጠቀለለም ማለት ነው።
አሁን እዚህ ጋር የምትመለከቱትን በመጠቀም በሪቢት ነው የምመጣው። ሙሉ ለሙሉ ወጥ የሆነ ማሰሪያ ተጠቅሜ እንደሚታየው ይሄ ነጩ ማሰሪያ ነው። በሁሉም በኩል አደርግበታለሁ። እናም ጠንከር ያለ ቦታዎች ላይ በሪቢት እሰራዋለሁ። ብሎን ሪቢት የማይዝበት ቦታ ላይ ደግሞ በብሎን አስረዋለሁ። በቃ እንደዚህ አድርጌ ነው የምሰራው። ያው እዚህ ጋር እንደሚታየው አዲስ መስመር ነው የሚዘረጋው። ፊልትሩ ካፒሌሪ በአዲስ ነው የሚቀየረው። ካፒሌሪ የበፊቱ ይቀየርና አሁን ባለው በአዲስ በሌላ ካፒሌሪ ከውጭ ነው የሚገናኝለት። ስለዚህ መጀመሪያ የራሱን ካፒሌሪ ከፊልትሩ ላይ ቆርጠን እናስወግዳለን ማለት ነው። ፊልትሩ ንጹህ ስለሆነ ፊልትሩን የራሱን ካፒሌሪ አውጥተን አዲሱን ካፒሌሪ እንጠቀልልበታለን ማለት ነው። ከዛም በኋላ ካፒሌሪውን ዘርግተን ስንጨርስ አየሩን እናወጣዋለን ከውስጡ ማለት ነው። ውስጥ ያለውን አየር ከውስጡ እናወጣውና ጋዝ እንሞላዋለን ማለት ነው።
እና ከውጭ ነው ኮንደንሰሩም አሁን ይሄ ከውጭ ነው ያለው ንጹህ ስለሆነ ነው እንጂ ኮንደንሰርም አብሮ ቢቀየር የተሻለ ነው። እንደዚህ መስመሩ በሚዘረጋ ሰዓት ይሄኛው ኮንደንሰር ግን የራሱ ንጹህ ስለሆነ ነው የምተወው ማለት ነው። ካፕሌሪውን ወደ ውስጥ ገፋ አድርጌ አርቀዋለሁ። ምክንያቱም ካፕሌሪው ወደ ውስጥ በራቀ ቁጥር ኮፐሩ ላይ ስራ የሚጀምረው በካፕሌሪው ጫፍ ስለሆነ ራቅ አድርጌ ነው የምሰራው። ለምን እዚህ ጫፍ ላይ ካረኩት ከዚህ ጋር በረዶ እንዳይጀምር ማለት ነው። እዚህ ጋር እንደሚታየው ፊልትሩ በትክክል መበየዱና አለመደፈኑን ለማረጋገጥ እንደዚህ ፍን እያደረግኩ ለቀዋለሁ ማለት ነው። ፊልትሩ ከተደፈነ ወይ ኮፐሮቹ ላይ የሆነ ቆሻሻ ገብቶ ከሆነ ንፋስ ሲገፋው በዚህ ጋር ንፋስ አያመጣም ማለት ነው። ሰላም መሆኑን ካወቅኩ በኋላ ወደ ሞተር የሚገባውን በይጄ እዚህ ጋር ካፕለሪዋን በብሎን በሳትና ይቺንም ፍቃድ ይቺን ካፕለሪ ትንሽ ከራሱ ላይ ስለሆነ የቆረጥኩት አሮጌ ነው። ያው ቆሻሻ ስላለው ቆሻሻ ካለው ስለማይዝልኝ ነው። በደንብ ፍቄያት ሳበቃ እንዲሰካትና እበይደዋለሁ። ለምንድነው ጥቅሙ? ሞተሩ ውስጥ የተጠራቀመ ንፋስ ኮፐሩ ውስጥ ምናምን በተፈጥሮ አየር ስለሚኖር ዝም ብሎ አየር ስላለ ያንን ለማስወጣት ነው። ኮምፕረሰሩ ሲነሳ አየሩን ያስወጣዋል። አየሩ ከወጣ በኋላ የዚችን ጫፏን የካፕለሪዋን እደፍናታለሁ ማለት ነው። ከዛ ጋዝ መሙላት ብቻ ነው። ምንም የቀረ ፕሮሰስ የለም። እና ወለሉን ደግሞ አነጥፍለታለሁ። ወለሉ ላይ አነጥፍለታለሁ የማይዝግ ማቴሪያል ጌጄን እንደዚህ ያገናኛሉ። ከዛም በኋላ ኮምፕረሰር የፍሪጁን ሶኬት ይሰካሉ ማለት ነው። እንደዚህ ሞተሩ ሲለኮስ ጌጁ ወደ ኋላ እየተመለሰ ይሄዳል። ከዜሮ ወደ ኋላ ወደ 40 ማለት ነው። በደንብ ተመልሶ ሲያበቃ እዛ የቅድሞ ካፕሌሪ የበየድናል ላይ ንፋሱ ሲያልቅ ጋዝን ሞላዋለን። አሁን ጋዝ ተሞልቶ ቢያንስ አንድ 10 ደቂቃ በቃ 20 ደቂቃ ቢሆን ነው ጋዝ ከተሞላ በኋላ ይሄ የሚታየው ለውጥ። ያው ጋዝ ትንሽ እንደ መብዛት ያለበት ስለመሰለኝ ትንሽ ቀንስለታለሁ። ለምን ረጅም ሰዓት ሲሰራ ከመጠን በላይ ሊሰራ ስለሚችል። ከዛ በቃ በትክክል መስራቱን ስላረጋገጥኩኝ ሁሎችንም እነዚህን ማሰሪያዎችን ለጥፎ እንዲይዘው አልሙኒየሙ ላይ በደንብ ሲለጥፍ እንዲያቀዘቅዝ ማለት ነው። ከዛ በኋላ በዚህ በሚታየው መንገድ ያን የተበሳሰውን ወለሉን ካጸዳሁኝ በኋላ በዚህ አይነት ሁኔታ እያነጠፍኩለት ነው ማለት ነው። በእንደዚህ አይነት ሁኔታ ይሄውን የማይዝግ ማቴሪያል ነው ያነጠፍኩለት። ከዛ ከተወሰነ ደቂቃ በኋላ በዚህ አይነት ሁኔታ እየሰራ ነው። ይሄን ይመስላል። ተሰክቶ ረጅም ሰዓት ሲቆይ በጣም በደንብ ነው የሚሰራው።
ይሄ በቃ ተሰክቶ ከ1 ሰዓት በኋላ ነው። በቃ አሪፍ ነው። እና ስራው በዚህ ሁኔታ አለቀ ማለት ነው።